አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ አሳምነው ክፍለ ጦር አራተኛ ሻለቃ ሳንቃ ወልዲያ ከተማ ዙሪያ በርካታ የጠላትን ሰራዊት በመደምሰስ ታላቅ ድል ተጎናጸፉ። አፋብን ቴዎድሮስ ዕዝ በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይቶችን እያካሄደ ነው። በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት የተደረገ ሲሆን በውይይቱ ላይ የአማራ ህዝብ ከጉሙዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በመድረኩ ተነስቷል ብለዋል። እንዲሁም አፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ጀነራል ኃይሌ ውባንተ ክፍለ ጦር ውስጥ እጅ የሰጡ የሚሊሻና የፖሊስ አካላትን በድርጅቱ የምህረት አዋጅ መሰረት አስፈላጊው ትምህርቶች በመስጠት እንዲለቀቁ አደረገ። በሰሜኑ የሀገራችን ክፍል የተቀሰቀሰው ከፍተኛ ውጥረት እያየለ መጥቶ ድንበር አካባቢ ላይ ፍጥጫው ቀጥሏል። የፌዴራሉ ኃይል ከበባ ተዋጊ ታንኮችን ወደ ድንበር ማስጠጋቱ በተነገረበት ሁነት ዛሬ ሌሊቱን ኤርትራ ውጊያ መጀመሯ ተነግሯል። በሌላ በኩል የጀነራሎች መሸሽ የወቅቱ መነጋገሪያ ሆኗል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች፣ ለሰዓቱ የያዝናቸው አዳዲስና ወቅታዊ እንዲሁም የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲዳረስ ደግሞ እናንተ ቪዲዮን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ አሳምነው ክፍለ ጦር አራተኛ ሻለቃ ሳንቃ ወልዲያ ከተማ ዙሪያ በርካታ የጠላትን ሰራዊት በመደምሰስ ታላቅ ድል ተጎናጸፉ። አሳምነው ክፍለ ጦር አራተኛ ሻለቃ ወልዲያ ከተማ ዙሪያ ከገዶበር እስከ ሳንቃ መግቢያ ወጥሮ አመራር ለማሳለፍ ያሰበን በርካታ የፋሽስቱ ብልጽግና ሰራዊት ሙሉ ለሙሉ ማጥቃት በማድረግ ልዩ ስሙ ዘንዶ ጅራት የተባለ በሚጠራ ቦታ ላይ በርካታ ኃይሉን በመደምሰስ ታላቅ ጀብዱ በመፈጸም ድል ተጎናጽፈዋል። በተጋድሎ ያሳመነው ልጆች ክንድ መቋቋም ያቃተው ጠላት በርካታ ቁጥር ያለው ሙትና ቁስለኛውን ሳያነሳ ቦታውን አስረክቦ ወደ ወልዲያ ከተማ ለመሸሽ ተገዷል። የፋሽስቱ ብልጽግና ሰራዊት ባለፈው ጊዜ እዚሁ ሳንቃ ከተማ መግቢያ ዘንዶ ጅራት የተባለ ቦታ ላይ ተደጋጋሚ ጊዜ ተንምስሶ ዙ23 ጭምር መማረኩ ይታወሳል። ስለሆነም መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉም አሳስበዋል። በሌላ ዜና ደግሞ አፋብን ቴዎድሮስ ዕዝ በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይቶች እያካሄደ ነው። በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት የተደረገ ሲሆን በውይይቱ ላይ የአማራ ህዝብ ከጉሙዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በመድረኩ ተነስቷል። በውይይቱ መድረክ ላይ የተሳተፉት ነዋሪዎች የብልጽግና አገዛዝ በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና የህዝብ እልቂት መፈልፈያ ሆኖ መቆየቱ እንዲሁም የጉዳይ በትክክለኛው ጊዜ ባለመቋጨቱ አላስፈላጊ መስዋዕትነት ስንከፍል ቆይተናል ሲሉ አስተያየት ሰጥተዋል። እንዲሁም ሁለቱም ወገኖች ከሀብት ንብረታቸው ሲፈናቀሉ ውድ የሆነው የሰው ሕይወት ሲጠፋ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብና የጉሙዝ ማህበረሰብን ጨምሮ በአካባቢ የሚኖረው ህዝብ በአብሮነት በጋራ የመኖር እሴቱን ማስቀጠል ይገባል በማለት አንስተዋል። በውይይቱ ላይ የተገኙ የማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየው ግጭት እንዲቆምና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢው የሚኖረው ህዝብ በሙሉ የተፈጠረውን የአንድነት መንፈስ ለመጠበቅ በጋራ በንቃት እንሰራለን ብለዋል። ውይይቱን በጋራ የመሩት የአፋብን ቴዎድሮስ ዕዝና የጉሙዝ ህዝብ ዲሞክራሲያዊ ድርጅት አመራሮችም ለህዝቦች አንድነት በጋራ እንደሚሰሩ ጠቅሰው በየትኛውም ቦታ ተዘዋውሮ ስለመስራት አርሶና ነግዶ ለመኖር እንዲሁም ማንኛውም ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ለማድረግ አገዛዙን በጋራ ታግሎ ማስወገድና በምትኩ ህዝባዊ መንግስት መመስረት እንደሚያስፈልግ በትኩረት አንስተዋል። በመተከል አካባቢ ተመሳሳይ ተግባራትን በማከናወን አካባቢን የሰላም ቀጠና በማድረግ ህዝባችን ማህበራዊ ፖለቲካዊ እንቅስቃሴውን በዘላቂነት እንዲከውን ለማድረግ ጥረቶች ተጠናክረው ይቀጥላሉ ብለዋል። በሌላ መረጃ ደግሞ አፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ጀነራል ኃይሌ ውባንተ ክፍለ ጦር ውስጥ እጅ የሰጡ የሚሊሻና የፖሊስ አካላትን በድርጅቱ የምህረት አዋጅ መሰረት አስፈላጊው ትምህርቶችን በመስጠት እንዲለቀቁ አደረገ። ዛሬ የጀነራል ኃይሌ ውባንተ ክፍለ ጦር የካቲት 1 2018 ዓ.ም በስማዳ ወረዳ ሸረፍ ጎዲ ላይ በነበረው ውጊያ ምክንያት በማድረግ ራሳቸውን ለማትረፍ እጅ የሰጡ በርካታ የሚሊሻ የፖሊስና የብልጽግና አመራሮች ተይዘው በዓለም አቀፉ ሰብአዊ አያያዝ ማዕቀፍ ውስጥ እንዲያልፉ በማድረግ በክፍለ ጦሩ የፖለቲካ ዘርፍ አመራሮች የፖለቲካ ግንዛቤ ማስጨበጫ ትምህርት በመስጠት ላለፉት 1 ሳምንት ተኩል የቆየ ጊዜን እንዲያሳልፍ አድርገናል በማለት በምህረት የተለቀቁት የስርዓቱ አገልጋይ የነበሩ ሚሊሻዎችና የፖሊስ አባላት በቀጣይ የአማራን ህዝብ ለመካስ ራሳቸውን በማሳመን በድርጅቱ በኩል የተዘጋጀውን ፎርም በመሙላት እና ዋስትና በመያዝ ከማንኛውም የወንጀል ጉዳዮች ላለመሳተፍ ጭምር ቃል በመግባት ይህንን የምህረት አዋጅ ተግባራዊ ስናደርግ የሀገር ሽማግሌዎችና የሃይማኖት አባቶች ጭምር በተገኙበት
ትምህርት በመስጠትና ቀጣይ ከማህበረሰቡ ጋር ተግባብተው የሚኖርበትን መንገድ እንዲያስተካከሉ ንግግሮችንና ምክክሮችን አድርገን ወደ ማህበረሰባቸው እንዲቀላቀሉ ተደርጓል። ሌሎች በትግሉ ውስጥ በአባልነት መቀጠል የፈለጉ የሚሊሻና የፖሊስ አካላት ደግሞ የተቋሙን ፎርም በመሙላት ቀጣይ ወታደራዊ ስልጠናዎችን ወስደው ዝግጁ እንደሚሆኑ ቃላቸውን በመስጠት የተቀላቀሉ ሲሆን ሌሎች የምህረት አዋጅን የተቀበሉና ከማህበረሰባችን ጋር ሰላማዊ ኑሯቸውን ለመኖር 49 የሚሊሻና የፖሊስ አባላት ሲሆኑ ሌሎቹ በክፍለ ጦር ቁጥጥር ስር ያሉ በብልጽግና የአመራር መዋቅር ውስጥ የነበሩ ካድሬዎች ተጨማሪ ድርጅት በሚያስቀምጣቸው አቅጣጫዎችና መመሪያዎች መሰረት ሆነው ሰብአዊ መብታቸው ተከብሮ በእንክብካቤ የምንይዛቸው ጭምር መሆኑን እንገልጻለን ሲሉ የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት አስታውቋል። በሌላ መረጃ ደግሞ በሰሜኑ የሀገራችን ክፍል የተቀሰቀሰው ከፍተኛ ውጥረት እያየለ መጥቶ ድንበር አካባቢ ላይ ፍጥጫው ቀጥለዋል። የፌዴራሉ ኃይል ከበባ ተዋጊ ታንኮችን ወደ ድንበር ማስጠጋቱ በተነገረበት ሁነት ዛሬ ሌሊቱን ኤርትራ ውጊያ መጀመሯ ተነግሯል። ከባለፉት ጥቂት ሳምንታት ወዲህ በኢትዮጵያና በኤርትራ ድንበር አካባቢ ደግሞ የጦርነት ውጥረት መቀስቀሱ አይዘነጋም። አሁንም ውጥረቱ በየዕለቱ እያየለ መጥቶ ድንበር ላይ ፍጥጫው ቀጥሏል። በአሁኑ ሰዓት የኤርትራ ጦር ከፍተኛ ቁጥር ያለው ጦሩን ድንበር ላይ ከባድ መሳሪያዎችን በመጥመድ ለመተኮስ መዘጋጀቱ ታውቋል። በዚህ ምክንያት ደግሞ በኤርትራና በኢትዮጵያ መንግስት መካከል ጦርነት የመቀስቀሱ ዕድል ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት መጠነ ሰፊው ጦርነት እንዳይቀሰቀስ ከፍተኛ ጥረቶች እያደረጉ ነው ብሏል። ነገር ግን የኤርትራም ሆነ የፌዴራሉ ኃይል ጦርነቱን ለመጀመር ጫፍ ላይ ናቸው። በአካባቢው የሚኖረው ህዝብ ደግሞ በጦርነቱ የሰለቸ ቢሆንም አሁን ላይ ያለው ሁኔታ ግን ዳግም ስጋትን ጥሎበታል። ከ1990 እስከ 1992 ዓ.ም ድረስ በድንበር ግጭት ምክንያት በተነሳው ጦርነት በመቶ ሺዎች የሚቆጠሩ ሰዎች መሞታቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከፕሬዝዳንት ኢሳያስ አፈወርቂ ጋር የሰላም ስምምነት በማድረጋቸው የኖቤል የሰላም ሽልማት አግኝተው የነበረ ቢሆንም ግንኙነቱ አሁን ላይ ወደ ከረረ ወታደራዊ ውጥረት ተቀይሯል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በር ማግኘት አለባት፣ ካልሆነ ደግሞ ሰላም አይኖርም የሚል ይዘት ያለው ንግግር ማድረጋቸው በኤርትራ በኩል ከፍተኛ ጥርጣሬን መፍጠሩ ይታወቃል። ኢትዮጵያ ወደ ባህር ለመድረስ የምትጠቀምበት ቅርብ መንገድ በኤርትራ በኩል በመሆኑ ይህ ጉዳይ የሁለቱን ሀገር ግንኙነት ዳግም ወደ ስጋት ቀጠና ውስጥ ከቶታል። በዚህም የተነሳ ወታደራዊ ጥረቱ በድንበር አካባቢ ተቀስቅሷል። የኤርትራው ሰራዊት በአሁኑ ሰዓት በትግራይ አዋሳኝ ድንበር ጥሶ መግባቱ ተነግሯል። በተለይም በዛላምበሳ ግንባር በርካታ አካባቢዎችን መያዙ እየተነገረ ነው። ዛሬ ሌሊቱን በዛላምበሳና በአብያዲ በኩል ተኩስ ከፍቶ ማደሩ ተነግሯል። ይህ በእንዲህ እንዳለ ደግሞ ከሰሞኑ በርካታ ሜካናይዝድ በገፍ ወደ ትግራይ ክልል ድንበር እያስገባ ያለው የፌዴራል መንግስት ሰራዊት በበኩሉ የኤርትራ ጦር እንዲያፈገፍግ አድርጌዋለሁ ብሏል። መከላከያ ሰራዊቱ ወደ ትግራይ መንቀሳቀሱን ተከትሎ ነው በትግራይ ክልል ተንቤን ገብቶ የነበረውን የኤርትራ ጦር ወደ ሽሬ እንዲያፈገፍግ አድርጌዋለሁ ሲል የመከላከያ ሰራዊት ያስታወቀ። የወጡ መረጃዎች እንዳመላከቱት ከሆነ ደግሞ ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍሮ የነበረው ሁለት የኤርትራ ክፍለ ጦር ናቸው ወደ ሽሬ ማዕከል ወጥተዋል የተባለ። ከቆላ ተንቤን የወጣው አንዱ ክፍለ ጦር ወደ ደብረ አባይ መውጫ በጊዜያዊነት መሽጓል የተባለ ሲሆን ከደጋ ተንቤን ሁለተኛ ክፍለ ጦር ደግሞ ወደፊት መስመር ከሽሬ 18 ኪሎ ሜትር ከሳደጋ አባይ መስፈሩን ነው ምንጮች እየገለጹት የሚገኙት። ወደ ትግራይ ክልልም የሚጓዙ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎችንም ያለማቋረጥ ጉዟቸውን እንደቀጠሉ መሆኑን ተመላክቷል። እየወጡ ያለ መረጃዎች እንደሚያሳዩት ከሆነ ደግሞ የፌዴራል መንግስቱ ከኤርትራ ጋር ወደ ግጭት ይገባል ተብሎ ቢጠበቅም አሁን ላይ ዋናው የትኩረትና የትግል አቅጣጫው ትግራይ እንደሆነም እየተነገረ ነው። የባህር በር ጥያቄም ሆነ ሌሎች ስትራቴጂካዊ ጉዳዮች በተሟላ መልኩ ለመጠየቅና ለማስፈጸም የትግራይ ኃይሎች በመሃል ላይ እንደ ትልቅ እንቅፋት ቆመዋል የሚል እምነት በፌዴራል መንግስት በኩል መነሳቱን ተነስቷል። በመሆኑም በፌዴራል መንግስቱ መጀመሪያ እነሱ ጋር ያለውን ጉዳይ የማጽዳት እቅድም ወጥቷል። በቀጣይ የሚኖረውን ግብ ስንመለከተው ደግሞ በሚቀጥሉት ወራት ትግራይን ሙሉ በሙሉ በመቆጣጠር አቅምን የመገንባት ስራን እየሰራን ነው። ዋናው ግብም ምርጫው እንዳለቀና የክረምቱ ወቅት መግባት ሲጀምር ደግሞ ያንን የባህር በር ጥያቄ በኃይል ጭምር ለማስፈጸም የፌዴራል መንግስቱ ማቀዱን መረጃዎች ይጠቁማሉ። ይህ የኃይል አሰላለፍና እቅድ በቀጠናው ላይ ትልቅ የጸጥታና የፖለቲካ ንዝረት ይፈጥራል ተብሎም ይጠበቃል። ከዚህ ጋር በተያያዘ በትግራይ ክልል ውጥረት ባየለበት በአሁኑ ሰዓት 3 ከፍተኛ የትግራይ ወታደራዊ አመራሮች አዲስ አበባ መግባታቸው
የበርካቶች መነጋገሪያ ሆኗል። በሰሜኑ የኢትዮጵያ ጦርነት ወቅት ከፍተኛ ወታደራዊ ሚና የነበራቸው እንዲሁም በቅርቡ በትግራይ ክልል ውስጥ በተፈጠረው የፖለቲካና የጸጥታ ውጥረት መሃል ስማቸው ጎልቶ ሲነሳ የነበሩ ናቸው የተባሉ 3 ከፍተኛ የትግራይ የጦር መሪዎች ትናንት ምሽት አዲስ አበባ መግባታቸው እየተነገረ ነው። ይህ ለብዙዎች ድንገተኛ የሆነ ጉዞ በወቅታዊ የኢትዮጵያ ፖለቲካ ላይ ከፍተኛ አንድምታም ይኖራል ተብሎ ይጠበቃል። ወደ መዲናው የገቡት ከፍተኛ የጦር መኮንኖች ብርጋዴር ጀነራል ጎሹ ገብረ፣ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል መሆናቸው ታውቋል። እነዚህ አመራሮች በህወሓት የረጅም ጊዜ የትጥቅ ትግል ታሪክም ሆነ በቅርቡ የተካሄደውም ደም አፋሳሽ ጦርነት ወቅት የላቀ ተሳትፎ የነበራቸውና በሰራዊቱ ዘንድ ከፍተኛ ተሰሚነት ያላቸው ቁልፍ ሰዎች ስለመሆናቸው ተገልጿል። በተለይም ብርጋዴር ጀነራል ጎሹ ገብረ በቅርቡ በትግራይ ውስጥ በተፈጠረው የውስጥ የስልጣን ሽኩቻ ማዕከል የነበሩ መሆናቸው የሚታወስ ነው። የሰራዊቱን ውሳኔ አንቀበልም በማለታቸው ከዚህ ቀደም የስር ትዕዛዝ ወጥቶባቸው ነበር የተባለ ሲሆን በቅርቡም ከወር በፊት በቁጥጥር ስር ውለው ወታደራዊ ፍርድ ቤት በዋስ እንዲለቀቁና ጉዳያቸው በውጭ ነው እንዲከታተሉ መወሰኑ የቅርብ ጊዜ ትውስታ ነው። ጀነራል ጎሽ መጀመሪያ ኤርትራን በውስጣችን ሆነው ሊያጠፉን የሚፈልጉ የሻዕቢያ ተላላኪዎች እንታገል የሚል ጠንካራ ጸረ ኤርትራ አቋም በይፋ በማራመዳቸው በድርጅቱ ጽንፈኛው ክንፍ በተለምዶ ጽምዶ በሚባለው ዘንድ ጥርስ ተነክሶባቸው ነበር እየተባለም ይገኛል። የአሁኑ የአዲስ አበባ ጉዟቸውም ከዚህ የውስጥ ቅራኔ ጋር በተያያዘ ከለውጡ ፈላጊ ኃይሎችና ከሌሎች የትግራይ ፖለቲካ እንቅስቃሴዎች ጋር አዲስ ስትራቴጂካዊ ህብረት ለመፍጠር ያለመ ሊሆን እንደሚችልም ሰፊ ግምት ተሰጥቷል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታ ተመኘን።